ግልቢያ ቼላው ከጋነርስ ተፋጧል። ጨዋታው ተጋግሏል። ቼልሲ ለምን የዓለም ሻምፒዮን እንደሆነ በሚገባ ቋንቋ ነግሮታል። ያውም በጎዶሎ ስንት የተባለለት አርሰናል ከዚህ በላይ መጓዝ አልችልም ብሎ ተከባብረን ብንወጣ ይሻላል ብሎ ተመልሷል። አይበገሬው ቼልሲ በጊዜ ሂደት በጣሊያናዊ ታክቲክ ሊግ ቀለሙን እያገኘ ይመስላል። አድማጮች፣ ይህ በስታንፎርድ ብሪጅ ሰማይ ስር ከወቅቱ አስፈሪው ጦር ጋር ያደረገው እልህ አስጨራሽ ትግል ነው ነበር። ትልቅ መልእክት አስተላልፎልን ምን ለማለት እንደፈለገ ግልጽ ነው። በጊዜ ሂደት ቅርጽን እያገኘ የመሰለው ቼልሲ ልብ አንጠልጣዩ ቀልቡን በሀሴት የሚረዱ ነገሮች ይመሰክራሉ። ምን ይታወቃል፣ ሳር ቅጠሉ ሲያጨበጭብለት የነበረው ተፈጥሯዊ ያልታሰቡ በስተመጨረሻ ንግስና ዙፋን ላይ ተቆናጠው የምናየው ቢሆንስ ምን ይታወቃል። እግር ኳስ አንዳንዴ ፍትሐዊ ሚዛናዊ የማትሆንበት አጋጣሚ ይኖራል እኮ። ብቻ ወደፊት አብረን የምናየው ይሆናል።